በአልጄብራ አገላለጾች ውስጥ ተለዋዋጮች በቁጥሮች ከተተኩና አገላለጹ ከተቃለለ የአገላለጹን ዋጋ በቁጥር ይሰጣል ይላል። ይሄ ማለት ጠ ሲደመር አንድ ብለን ጠ አንድ ነው ብንል እዚች ጋር አንድ ስናስገባ አንድ ሲደመር አንድ ሁለት ይሆናል። ስለዚህ ይሄ በቁጥር ይሰጣል ይላል። አሁን አገላለጹ መጨረሻ አሁን ሁለት ጠ ሲደመር አንድ አሁን ጠ ስንት ነው? አንድ ነው ብንል ሁለት ሲባዛ በአንድ ሲደመር አንድ ሁለት ሲደመር አንድ ስንት ሆነ? 3። ስለዚህ በቁጥር ይሰጣል የሚለው ለዚህ ነው። ይህ ሂደት የአገላለጹን ዋጋ በቁጥር ማስላት ይባላል። ለምሳሌ እዚህ ጋር የሚከተሉትን የአልጄብራ አገላለጾች በተሰጡት የተለዋዋጮች ዋጋ አስላ ይላል። ለምሳሌ ሀ 10 ቢሆን እዚህ ጋር ለ ደግሞ 9 ቢሆን ይላል። ምንድን ነው የምናደርገው? አሁን 3 ሀ ሲቀነስ ለ ሲደመር 15 ይላል። ሀ ስንት ነው? 10 ነው። 3 ሲባዛ 10 ሲቀነስ ለ ስንት ነው? ለ ደግሞ 9 ሲደመር ስንት? 15። ስለዚህ ስንት ሆነ? 30 ሲቀነስ 9 ሲደመር 15 ይሄ ስንት ሆነ? አሁን ይሄ ሲሰራ ስንት ሆነ? 21 ሲደመር 15 አሁን መጨረሻ ላይ ስንት ሆነ ማለት ነው? 36 ሆነ ማለት ነው። እሺ ሁለተኛውን ደግሞ እንስራ። ይሄንን ማለት ነው 5 ሰ ሲደመር 6 ረ ካል 5 ሲባዛ ስንት? ሰ ስንት ነው? ሰ 12 ሲደመር 6 ሲባዛ በስንት? ረ ስንት ነው? 11 ይሄ 5 ሲባዛ በ12 ስንት ነው? 60 ይሄኛው 66 ይሄ ደግሞ ስንት ሆነ? 126 ሆነ ማለት ነው። ስለዚህ ይሄንን ይመስላል። በቁጥር መተካት ነው። አሁን እናንተ ፈልጉ አልተባላችሁ፣ በቃ ተኩና ስሩ ነው የተባላችሁት። ቀጥታ ማባዛትና መደመር ነው። ምንም የሚከብድ ነገር የለም። መልመጃ 5ን ደግሞ እንይ። በሚከተለው ሰንጠረዥ ውስጥ የተሰጡትን መስመራዊ የእኩልነት አረፍተ ነገሮች እውነት የሚያደርጉትን ከተሰጡ ተለዋዋጮች ዋጋ ምረጥ ይላል። እውነት የሚያደርገው አሁን ለምሳሌ ይሄ ተሰጥቷል። ከነኚህ ውስጥ ይሄንን እውነት የሚያደርገው የትኛው ነው? ይሄ ነው። የጠ ዋጋ ስንት ቢሆን ነው ይሄ ነገር እውነት የሚሆነው? አሁን 2 በማይታወቅ ቁጥር ይባዛል ከዛ ላይ 1 ሲደመርበት 9 ይመጣል። ይሄ የማይታወቅ ቁጥር 2 ነው ወይስ 3 ነው ወይስ 4 ነው ነው ጥያቄው። ስለዚህ እውነት የሚያደርገውን አሁን እዚህ ጋር 2ን ተክተን እናያለን። ከዛ ወይም ደግሞ 3ን ተክተን እናያለን። ካልሆነ ደግሞ 4ን ተክተን እናያለን። ከዛ እውነት የሚያደርገው እዚህ ጋር ምን ይላል? እዚህ ጋር ከተለዋዋጮች ዋጋ ይላል። የተለዋዋጮች ዋጋ እነኚህ ናቸው አይደለ? ከተለዋዋጮች ዋጋ የእኩልነት አረፍተ ነገር እውነቱ የእኩልነት አረፍተ ነገሩ ይሄንን እውነት የሚያደርገው ማን ነው? አሁን ያን ከነኚህ ውስጥ አሁን 2 ነው ወይስ 3 ነው ወይስ 4 ነው? ይሄንን አረፍተ ነገር እውነት ያደርገው ለምሳሌ 3 ከሆነ 3 እንላለን፣ 2 ከሆነ 2 እንላለን አይደለ? እንደዛ ነው የምንሰራው ማለት ነው። ይሄን ስናይ ምንድን ነው የምናደርገው? አሁን 2 በማይታወቅ ቁጥር ተባዝቶ 2 የማይታወቅ ቁጥር ከሆነ ከማይታወቅ ቁጥር ማለት ከነኚህ ለምሳሌ 2 ሲባዛ 2 ብናደርግ 2ን ብንወስድ ማለት ነው 2 ሲባዛ 2 ስንት ነው? 4 ሲደመር 1 5። ስለዚህ ይሄ እውነት አያደርገውም። ቀጥሎ ደግሞ 3 እንወስዳለን። 2 ሲባዛ በ3 6 ሲደመር 1 7 9 ያልሆነም አሁንም ይሄ ኤክስ እውነት አያደርግም። 4ን ብንወስድስ 2 ሲባዛ በ4 8 ሲደመር 1 9። ስለዚህ 4 ነው የሚሆነው ማለት ነው። 4 ነው ማለት ነው እውነት ያደረገው። ቀጥሎ ደግሞ ምን እናደርጋለን? 4 ሲቀነስ 7 እኩል ይሆናል ምን? 1። ስለዚህ 4 ከማይታወቅ ቁጥር ጋር ይባዛል ከመጋ ከዛ ከላው ላይ 7 ይቀነሳል ከዛ 1 ይሆናል። ይሄ ቁጥር ማን ነው? አሁን 2 ከሆነ በመቦታ 2 እናስገባለን። ስለዚህ 4 ሲባዛ በ2 8 ነው። ከ8 ላይ 7 ስንት ነው? ከ8 ላይ 7 1 ነው። ስለዚህ እውነት አደረገልን። የዚህ መልስ ሩቅ ሳንሄድ አገኘነው 2 ነው የሚሆነው ማለት ነው። እዚህ ደግሞ ምንድነው የሚለው? እዚህ ጋር 5 ላይ አንድ የማይታወቅ ቁጥር ስንደምር 12 ሆነ። ያ ቁጥር ማን ነው? እናውቀዋለን። 7 ነው አይደለ?
ስለዚህ 7 እንላለን ማለት ነው። እዚህ ጋርስ ምን እናደርጋለን? 2 ሲባዛ በነ ከሁለት ነ ላይ ማለት 2 በነ ይባዛል ወይ በ2 ወይ በ3 ወይ በ4 ከዛስ ከላው ላይ 3 ይቀነሳል። ከዛስ 5 ነው መልሱ ይላል። ያ ማለት የነ ዋጋ 2 ነው ወይስ 3 ነው ወይስ 4 ነው ነው? 2 እናድርግ እስቲ። 2 ሲባዛ በ2 ሲቀነስ 3 ስንት ሆነ? 4 ሲቀነስ 3 1 ነው፣ 5 አልሆነም ማለት ነው። ቀጥሎ ደግሞ 3 እናድርግ። 2 ሲባዛ በ3 ሲቀነስ 3 6 ሲቀነስ 3 እኩል ይሆናል 3 5 አልሆነም፣ አሁንም አይሆንም። 2 ሲባዛ በ4 እንሞክር። 2 ሲባዛ በ4 ሲቀነስ 3 ይሄ ስንት ሆነ? 2 8 ሲቀነስ 3 5 ሆነ ማለት ነው። ስለዚህ ማን ነው ከነኚህ ውስጥ መልስ የሚሆነው? 4 ነው የሚሆነው ማለት ነው። እሺ ይሄኛውን ደግሞ እንስራ። እኔ አንድ ያልታወቀ ቁጥር ይላል። እኔ አንድ ያልታወቀ ቁጥር እያሰብኩ ነው ይላል። ጠ አልኩት ነው ይሄንን አጠቃላይ ያልታወቀውን ቁጥር ጠ አንተ ወይንም አንቺ 20 ከደመርክበት 64 ታገኛለህ ይላል። ስለዚህ እዚህ የማይታወቀው ቁጥር ላይ ደግሞ 64 ይቅርታ፣ እዚህ የማይታወቅ ቁጥር ላይ ስንት ቢደመር 20 ቢደመር 64 ታገኛለህ ይላል። ይህን ፕሮብሌም የሚገልጽ የእኩልነት አረፍተ ነገር ጻፍ። ይኸው አንድ የማይታወቅ ቁጥር ላይ ይሄ ማለት እኔ ያሰብኩት ቁጥር ጠ ነው። ላው ላይ ስንት ደመርኩ? 20 ከዛ ስንት ሆነ? 64። ይሄ ያልታሰበው ቁጥር ስንት ነው ማለት 60 ይሄ ማለት ጠና 20 ሲደመር 64 ከሆነ ይሄ 44 ነው የሚሆነው አይደለ? ስለዚህ ያልታወቀው ቁጥር 44 ነው የሚሆነው ማለት ጠ 44 ነው የሚሆነው። ይህን ፕሮብሌም የሚገልጽ የእኩልነት አረፍተ ነገር ጻፍ ይላል። ጠ ሲደመር 20 እኩል ይሆናል 64 ነው። ጠ ሲደመር 20 እኩል ይሆናል 64 ነው። ከሚከተሉት ቁጥሮች መካከል አረፍተ ነገሩን እውነት የሚያደርገው ማን ነው? 40 ነው ወይስ 44 ነው ወይስ 54 ነው ይላል። እኛ መጀመሪያ ሰራ ነው 44 ነው። ለምን መሰላችሁ? 40 ከሆነ 60 ይመጣል። 44 ከሆነ ደግሞ 64 ይመጣል። እውነት የሚያደርገው እሱ ነው። 54 ከሆነ ደግሞ 74 ይሆናል። ይሄንን ያልፋል። ያደኔ ይላል እዚህ ጋር ያደኔ ለወንድሟ የልደት ቀን የሚሆን 650 ብር ሰጠችው። አሁን ያደኔ ለወንድሟ ነው ለልደት የሰጠችው። ወንድሟም በፊት ከነበረው ብር ላይ በመጨመር በ800 ብር ጫማ ገዛ ይላል። አሁን እዚህ ጋር እህቱ 650 ሰጠችው። እሱ ደግሞ የማይታወቅ የሆነ ብር ጨመረበትና አጠቃላይ 800 ብር ሆነለት። ይሄ ማለት 650 ሲደመር ጠ እኩል ይሆናል 800 ነው እያለን ነው አይደል? 600 እህቱ ሰጠችው። እሱ ጋር ደግሞ ያለውን ጠ የሚባል ብር ጨመረበት። አጠቃላይ 800 ብር ሆነለት፣ ጫማ ገዛ። እሺ መጀመሪያ በወንድሟ እጅ ላይ የነበረውን ብር የሚገልጽ የእኩልነት አረፍተ ነገር ጻፍ ይላል። ስለዚህ አሁን ይሄ ነው የሚሆነው 650 ሲደመር ጠ እኩል ይሆናል 800። ይሄ ነው የእኩልነት አረፍተ ነገሩ፣ ይሄ ነው የሚሆነው። ለጻፈው 650 ሲደመር ጠ እኩል ይሆናል 800። እሺ ከመቶ ብር ከ150 ብር እና ከ200 ብር የተሰጠውን አረፍተ ነገር እውነት የሚያደርገው ማን ነው? ስለዚህ እዚህ ጋር ስንት ብትደምሩ ነው ይሄ 800 እውነት የሚሆነው? 100 ነው አይሆንም፣ ምክንያቱም 750 ይሆናል። እሺ እንደ 150 ከሆነስ 800 ይሆናል። ስለዚህ 150 ነው የሚሆነው ማለት ነው። መልሱ 150 ነው። የእኩልነት አረፍተ ነገሩ ይሄ ነው የሚሆነው ማለት ነው። የጠ ዋጋ 150፣ የእኩልነት አረፍተ ነገሩ ይሄ